በኋላ ይሄ ማመርመሪያ ላከችልኝና አላመንኩም። እግዚአብሔር ከምር አላመንኩም ማለት ከዛ ስልክ አሁን ሌላኛው ትምህርታችን ላይ በጨራሽ ስልክ መያዝ አይፈቀድም። ስንገባ እስከምጠር መስርት ምንገባ። የዛን ጊዜ ግን አይቲ ትምህርት ነበረኝ። እንትን አይቲ ያለ ኮምፒውተር ከዛ ትምህርት ስለነበረኝ ስልክ መያዝ ይፈቀዳል። ምክንያቱም ሰርች እናደርጋለን፣ ኤአይ እንጠቀማለን፣ ምናምን ቻትጂፒቲ እንጠቀማለን ምናምን ስለሆነ ከዛ በኋላ ቻትጂፒቲን ጠየቅኩትና ሪል አለኝ እግዚአብሔር። ከዛ በኋላ ሰውነቴ እንዲህ ተንቀጠቀጠ። ከዛ አስተማሪ መጣች ነው ደህና ነኝ ምናምን አለች። ደህና ነኝ 5 ደቂቃ እስኪ እባክሽ ምናምን አልኳት። ለምን ፈልገው ምናምን አለችኝ። 5 ደቂቃ ብቻ እስኪ 5 ደቂቃ ምናምን አልኳት። አሞሃል አለች። ኖ ጥሩ ስሜት እየተሰማኝ አይደለም አንዴ ልውጣ አለች ምናምን አልኳት። ኦኬ ምናምን አለች። አወራኋት። ሪል ነው አለች። የዛን ጊዜ አንደኛ ለእናቴ ደወልኩኝ። ምክንያቱም እናቴ ጸሎቷ ሁሉ ጊዜ ምን ትል ነበር መሰለች? እግዚአብሔርን ፈጣሪ ሆይ ሀብት አልፈልግም፣ ትምህርት አልፈልግም፣ ጥሩ ሀገር መኖር አልፈልግም፣ ልጆቼን በሰላም አሳድገ የልጅ ልጆቼን ብቻ አሳቅፈ ትል ነበር ሁሉ ጊዜ እናቴ። የእናቴ ጸሎት ማርያም ከድሮ አስጀመቀው እንደዛ ነበር እናቴ። እና መጀመሪያ እናቴ ደወልኩላት። ሄይ ማማ ማም ብያት አላውቅም፣ ግን የዛን ጊዜ ሄይ ማማ ማለትና እኔ ልጅ ነኝ አጅሬው ነው የምትለኝ ሰው ነው አጅሬው አጅና ደህና ነሽ ክላስ ላይ ነኝ 5 ደቂቃ አለኝ እንኳን ደስ አለሽ ምናምን አልኳት። ለምን እስኪ ቪዲዮ ክፈቱት ምናምን አልኳቸውና ተሰብስቦ ምናምን ነበር አብረው በቤታችን ማለት ነው። ባይ ዘ ወይ ይሄ ጉራ ምናምን አይደለም አሁን ነው ላይክ እንዴት እንደሆነ አላውቅም፣ ግን ጀስት እቤት እኛ ቤት ማለት ለኔ ያላችሁ ፍቅር በቃ የተለየ ነው። እግዚአብሔር በቃ ማንም ሊገልጸው አይችልም። በቃ ሁሉም ከጫፍ እስከ ጫፍ ማለት ለኔ ያላችሁ ፍቅር በጣም የተለየ ነው የኔ ቤት ማለት ነው። ደግሞ በጣም ረባሽ ነበርኩኝ። በጣም ጨቅጫቃ መንደሩ በሙሉ ነበር ረባሽ የሚል እኔ ብቻ ነበርኩኝ እንጂ ሁሉም ወንድሞች በጣም ምስኪኖች ምናምን ናቸው። እህቴ አሁን እንጂ ምስኪን ናቸው። አሁን እሳት ነች። እሳት ጎርሳ እሳት ልሳን እንጠብቃለን። ከዛ በኋላ ጊዜ ከፍቼ እንኳን ደስ አለሽ አንቺ አያት ሆነሻል፣ አያቴ ደግሞ የቅም አያት ሆናለች ምናምን ስላት አልገባቸውም ማለት ነው። ባይ ዘ ወይ ሁል ጊዜ እል ነበር ወንድ ከወለድኩኝ ቤሎል ነው የምለው ስሙ፣ ሴት ከወለድኩኝ ደግሞ ናቭሊስ ነው የምላት እል ነበር። አሁን ቤሎል ማለት ትርጉሙ የማርያም ዘውድ ነው። ታውቃላችሁ ይሄን አይደል? የማርያም ዘውድ ታውቃላችሁ? የማርያም ዘውድ የምታደርገው የነበረው እዚህ እሱ ቤሎል ይባላል። ናቭሊስ ማለት ደግሞ ማርያም የምትቀባው የነበረው ሽቶ ነው። ሰው ሁሉ ጊዜ እንደዛ ነበር። ወንድ ከወለድኩኝ ቤሎል እለዋለሁ፣ ሴት ከወለድኩኝ ናቭሊስ እለዋለሁ። ከዛ በኋላ እንኳን ደስ አለሽ የልጅ ልጅሽ ናቭሊስ እየመጣች ነው ማለት አላመነችም። ዋለች መሬት ላይ በቃ ታውቃላችሁ፣ መሬት እንደዚህ አሁን የእናቶቻችን አረን ነው መሬት ነው የሚጠፈጥፉ። እንዲህ ደስ የሚል ነገር ከሰሙ መጥፎ ነገር ከሰሙ ምናምን መሬት ነው የሚጠፈጡ። እግራቸው እንደዚህ ነው የሚያደርጉት የኛ እናቶች፣ የትግራይ እናቶች ማለት ነው። ከዛ መጣች፣ ዘለለች። እዛው እያለች ቤተክርስቲያን ሄደች ምናምን ቤተክርስቲያን ተሳለመች። ከዛ በቃ በስሜቱ እግዚአብሔር በቃ ላስረዳው አልችልም። ላልወለደ ሰው ልታስረዳው ከባድ ነው። እኔማ ገና አልመጣች ፈጣሪ እናቴ ድንግል ማርያም አለች። ሁሉ ለሷ ነው የምሰጠው። ድንግል ማርያም ደግሞ አንድ ቀን አሳፍራኝ አትቀርም። ሁሉ ጊዜ ስለምናት አሳፍራኝ አታውቅም እግዚአብሔር። ከዛ እናቴ እንደዛ ስለምትል የነበረው ለምን መጀመሪያ ወደ እሷ ነው የደወልኩት። ለማንም አልደወልኩም። መጀመሪያ ቀጥ ብዬ ወደ እናቴ ደወልኩ። የዴዚ ስልክ እንደዘጋሁት ማለት ነው። ከዴዚ ጋር ማታ እንደውልሻለሁ ምናምን ብዬ ዴዚ ስልክ ዘግቼ ደወልኩላትና እንደዛ ተደሰተች፣ አበደች። ከዛ በኋላ በቃ የሆነ እንትን አለ የአባትነት ስሜት ምናምን ይመጣል። እግዚአብሔር ግርማ ራሱ ሀሳብ አልነበረኝ። ከዛ የሆነ ጊዜ ደግሞ ድሮ ምን አስታውስ የሆነ ቪዲዮ ባለፈው ያዩ ሳጠ። ከዛ ምን አቤል እኔና አቤል ላይፍ ላይ ገብተን እያለ ታስታውሳላችሁ? እንትን ስለው አቤል ገብተን የሆነ ምንድን ነው የሆነ ነገር እነግራችኋል። ምን እንደሆነ አላውቅም፣ ረስቼው ብቻ
የሆነ ነግራችኋለሁ ብያችኋለሁ፣ ግን ከወለድኩኝ በኋላ ነው ነግራችኋለሁ ብዬ ነበር አይደል? ነው ረስቼዋለሁ። ምን እንደነበር ታስታውሽኝ? ካስታወሳችሁ ነግራችኋለሁ። አሁን ጊዜ ወንቻለሁ። ከዛ በኋላ ተፋቅ ነው ከዛ የት እንደተወለድኩኝ ያው ነግራችኋለሁ። መጨረሻ ላይ 8% ክሮስልኝ ቻርጀር አምጣለሁ። ከዛ በኋላ ምን ያባትነስ ስሜት ነው መጣ እግዚአብሔር። ከዛ አቤል ምን አልኩት? እዚህ አንተ ሶሻል ሚዲያ ሆነ እያገጠጥክ ትጠብቀኛለህ፣ እኔ ወልጄ መንገድ ላይ ልጅ ይዤ እሄዳለሁ፣ አሳያለሁ፣ ጠብቀኝ ትንሽ ምናምን አልኩትና ከዛ ሳቀ። አሁን ባለፈው ቪዲዮ ላኩለት መልስ ይስጠኝ። ሽረ እኮ አልተወለድኩም እኔ ትግራይ አልተወለድኩም። እግዚአብሔር ትግራይ አልተወለድኩም። እናቴቱም ትግራይ አይደለም የተወለዱት። ኢቭን ፓስፖርት የትግራይ አይልም እኮ ትውልድ ሀገር ሌላ ዜግነት ኢትዮጵያዊ፣ ትውልድ ሀገር ደግሞ ሌላ ነው። እናቴቱም አይደለም ትግራይ ውስጥ አይደለም። ትግራይን ከማንም በላይ ወዳታለሁ፣ ከማንም በላይ አድጌላታለሁ። በቃ እንደተወለድኩበት ነው የማስበው። ሱዳን አይደለም ኢትዮጵያ ውስጥ ነው። ኢትዮጵያ ውስጥ ነው። ትግራይ ውጭ ነው። ሱዳን እንዴት አወቃችሁ? ሱዳን እንደተወለድኩኝ ሱዳን እንደተወለድኩኝ እንዴት አወቃችሁ? ወልቃይት እና አይደለም ሱዳን ትግራይ ሱዳን ብዬ ባዮ ላይ ስላስቀመጥኩኝ ነው እና አይደለም። ጀስ ሱዳን እናት የተወለደችበት ሀገር ነው። በጣም ሙዱ እግዚአብሔር በአሁን ያለው ሁኔታ ከአፍሪካ ውስጥ መኖር የምትፈልግበት ሀገር ምረጥ ቢባለን አሁን ሱዳን ነበር መርጠው። እግዚአብሔር ስቲል ነው ችግር የለኝም። ምን አሁን ከዚህ ሀገር ከሱዳን ሄጄ ብኖር ምንም አይመስለኝም። ሄጄ ሰራ ከፍቼ መኖር ይችላለሁ። ኤሪትሪያ አልተወለድኩም። ጎንደር፣ ወሎ፣ አፋር፣ ራያ፣ ወልቃይት ጠገዴ ትግራይ አይደለም። ወልቃይት ጠገዴ ምን አፋር አይደለም። ጎንደር፣ ወሎ፣ ሽሬ፣ ሐረር፣ ጋሽ ባርካ ናይ የት ክልል ነው? ጎንደር፣ አብዛኛው ጎንደር ነው። እግዚአብሔር እንዴት አወቃችሁ? ሱዳን እና ጎንደር ነው የበዛው። እንዴት አወቃችሁ? ሱዳን እንደተወለድኩ እንዴት አወቃችሁ? ጎንደር እንደተወለድኩ። ጎጃም፣ ጋሽ ባርካ፣ ኧረ በቃ ማሳዋ፣ አስመራ ነው የተወለድኩት። አስመራ ሽኩር፣ አስመራ በላ፣ አስመራ መንክ ወዳደራ ማጫው ነው። አስመራ ነው የተወለድኩት። ኸውና 86 ሁሉን ጥሩ አስመራ ማለት ኤርትራ አይደለ? ሳዋ እቺ ዘፈን ልገብዛች ዲዝኒ ሀላልተ አስመራ የት ነው ወንድም? ኤርትራ። ወደ ጨዋታ አሌክስ፣ ጨዋታ ምን እንጨዋታለን? ልንጓ። ኧረ በቃ ወንድም የታሪካችን እንመለስ። ውሸት ሀውጄ ነው ሄሉ ወደዝሚን ውሸት ወራችን ቀጥል። ምን አለ ነው ቆላ عندي خير ሳክቱ ላይ ትخيل ማለት ለበኔ የተወለድክበት ሀገር አትናገርም። አፍሬበት ምናምን ባይቶ ቆይ ቻርጀር አምጣ አንዴ ጋይስ ስልክ እያለ ቻርጅ
عجامة خدكون على كتوت عجامة ده عدين دي ما هو تتخص ده نفط عدين نبا لا عدي زمان وقت تتخص ده عجامة ده عدين دي حليفو أتا قلت أسمرا كتولد عيد خلن إخا قصرت وإرثرا كابز عيدسا نوي عندي جيرو دعيدي أدمي خام يا تولي إنه قرص قرر بيرا طوع لنا نوع عدنا تمسنا عدنا بدعي تقول لنا أتنقا قريقر مالك የተወለድከው ራያ ማጫው ነው ረስተው ነው እንጂ ናይ ከምር ነው አስመራ አይደለም እስከለ ዛቢር አስመራ አይደለም እንዴ አስመራ ኢትዮጵያ ውስጥ እያልኳችሁ አዳስ ባይ ዘ ወይ እናንተ እኔ ኢትዮጵያዊ ነኝ ያለ የተወለድኩበት ዜግነት ሌላ ነው። ጎንደር ዜግነት አለው እንደ ኢትዮጵያ እኮ ነው። ኢትዮጵያ ነው። ሽሬ ኢትዮጵያ ነው። ሁሉ ኢትዮጵያ ነው። እሱ ያለው ሌላ ሀገር በቃ ሱዳን ነው። ዋ አስመራ አይደለም መስቀልድ ነው። እግዚአብሔር አስመራ ኮንኩናታ አስመራ ኮንኩናታ ጻፉ። ተናገር የምትሉ ድዋ አላርገው። አትናገር የምትሉ ሁለት ጻፉ። ተናገር የምትሉ አንድ፣ አትናገር ሁለት። በበዛ ሳውዲ አረብ ነው ሁለት። የኔ ፋሚሊ አብዛኛው ሁለት እየጻፈ ነው። እንደምን ያስፈራል? ምን ችግር አለው? በቃ ተውኩት። ወደ ሌላ ወሬ እንግባ። ዜድ አዲስ አበባ ነው የተወለደው። በቃችሁ እኔ ታክሲ አይቻለሁ። ማዞር ፎቶ ይዛ እንደ የታክሲ እንትን አይቻለሁ። አዲስ አበባ ነው። ማርያም ዜድ ልንገርሽ፣ የምትወጪ ከሆነ ነገር እግዚአብሔር እሺ ነው። ችግር የለውም። ቁጭ በል። ችግር የለውም። እኔ በትንሹ አካውንት መግባት ይችላል። በትልቁ ግባ እባክህ። ማታ ነው የምትወጪ ነው? ኧረ ቁጭ በል። እኔ አልወጣም። ቁጭ በል። በህግ አምላክ ይቅርብን። ማው ተውኩት ጋይስ። ግን እንዳትቀየሙ ጋይስ። አሁን ከኤርትራ የሚመቸኝ ልጆች የሚመቹ ስራዎች በቃ ሁሉ ነገራቸው ኩል አራዶች ምናምን የሆነ የዲሲ ልጆች ዲሲ በስመ አብ ወወልድ ወመንፈስ ቅዱስ ሐላላት ወላዲት ይብለካሉ። በቃ እንትን ናቸው። እግዚአብሔርን ላክ አሮን ነው። ዲሲ በጣም ነው የሚለዩት። እግዚአብሔርን ከትግራይ ደግሞ ከትግራይ ደግሞ ከትግራይ መቀሌ ስላላየው ነው እንጂ መቀለ ለራቃ ይሆን ካምበይ በስማም አነ ያው ካብ ትግራይ ልፎት ዓዲ ደስሉን ያው ሽረና አክሱም እየ አነ ካብ ቀደም ይል ነገር እየ አሁን ላይክ እንደ ሀገር አይደለም ያወራል ላይክ እንደ ክልል አሁን የዛችን ሱዳን ተወለድካ አይደለም የዛችን ከተማ ልጆች እንዳገራለ አይደል? ከተማ ልጆች ነው ያልኳቸው አይደል? ዳገር ችግር የለውም። በበዚህ ዕረፍት የሌለውን ለቃ አድግራት ዓጋመ የሱዳን ዲቃላ አባቴ ትግራዋይ እናቴ ትግራዋይቲ በሌላ ሀገር ተወለድኩኝ ችግር የለውም። የዛ ከተማ ምን ችግር አለው? ሌላ ሀገር ተወለድኩኝ ደግሞ እንዳይገርማችሁ የክርስትና አባቴ ማለት የዛ ሀገር እንትን ነው። የኔ የክርስትና አባት ማለት የዛ ሀገር እንትን ነው እንዲባል ከንቲባ ነው የሚባለው
ይሄ መሬት የሚሰጡ ምናምን አሉ አይደል? ምንም ትሉት ተንቤን ትውለኩም ተንቤን ተወላዲት ያንለ ተንቤን ወደቦኝ ወሊዱ ኸዊዱ ጌታቸው አረፈ ሳምራይ መምህር ጌታቸው ተፈላጥ እዩ ተንቤን ወሊዱ ሓዳር ልገበረ ይፍለጥ እዩ ተንቤን ዳመስፉን ሓጎስ ለተፈለጥቲ ያው ሓወይን እሽን ሓወይን ዳቦ ይወድነኝ ማለት እዩ እና ያው ተንቤን ላይ ተወላዲት በሕዋቴ ማለት እዩ ኒውኒዮም ያ ከኤርትራ ደቅ ዲሲ ከኤርትራ የዲሲ ልጆች ማለት ደቀ መሐረም ይባል ሀገር አለ ከነሱ ከኢትዮጵያ ሁሉም አሪፍ ነው ግን ጀስት ሞር ላይክ እንትን የሚስቡ ላይክ እንዲህ ባለ በቃ ጨዋታቸው ምናምን ደስ የሚሉ የደባረቅ ልጆችና የጎንደር ልጆች የደባረቅ ልጆች ውፍ በጣም እንትን ናቸው እግዚአብሔር ጀስት እንትን አለው አይደል ተግባቢ ናቸው ወሬያቸው ሲጣፍጥ ማለት ነው ደባረቅ አላችሁ ኧረ ምን ችግር አለው እንትን ነው እንደ ወሬ እናውራተው ጋይስ በቃ ይተናገር እንዲያም ማለት እናገር ይተናገር አሁን ሌላኛው ዝቅ አድርገን ሌላኛው ከፍ እያደረገን ሁሉም እኩል ናቸው ጀስት ለኔ የሚመቹ ማለት እኔ አሁን የሚመቹኝ ብያቸዋለሁ እኔ ተወልጄ ያደኩት መቀሌ ነው እንግዲህ ተወልጄ ያደኩት መቀሌ ነው ግን የሽሬ ልጆችና የአክሱም ልጆች በጣም ነው የምወዳቸው ከዓድለን ፎት ክልል ትግራይ ልፎት ለሽረብ ጣዕሚ ልፎት ሽረብ ጣዕሚ ልፎት ትሽዓንተ ወርሕ ጣዕሚ ተላይ አክሱም ለ ጣዕሚ ልፎት መብት ኮይ የሱዳን ልጆች ደግሞ ከሱዳን ደግሞ የሚመቹን ልጆች ልንገራቸው እግዚአብሔር አሃዶች ሆኑ የኢንዱርማን ልጆች እነዛ ሱዳኖች ኢንዱርማን የምትባል ከተማ አለ እንትና ገዳሪፍ ማሪፍ ናቸው በቃ ደስ የሚል ነገር ማለት ነው ከዚህ ኢሮፓ ደግሞ ኢሮፓ ግን የለም ሁሉም መናጤ ናቸው ማርያምን ከዚህ ኢሮፓ ምን እንትን አለ የለም ከዚህ ኢሮፓ መናጤ ናቸው መናጤ ትንሽ የተሻሉ ትንሽ የተሻለኛ ነው ትንሽ ግን አንድ ነው አረ ይሄ እኔ ጋይስ እንዳልወጣ ካፍተው ሁሉ ማድረግ ትንሽ ላውራበት እስኪ በሁለት ሳምንት ነው ምናምን የገባሁት አይደል